بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه ومن تبعهم بإحسان إلى يوم الدين. اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين. بسم الله. زاري إن شاء الله تعالى ባለፈው ሳምንት መጀመር የነበረብን ወላኪን ተዕዚሙ العلم የሚለው ኪታብ ምክንያት ያለፍነው የዘለልነው አንድ ኪታብ አለ ዛሬ ይጀምራል ማለት ነው። እሱም የሙስጠላህ الحديث ትናንሽ ኪታቦች ከሚባሉት መካከል አንዱ የሆነው منظومة البيقونية ይሆናል بإذن الله تعالى. منظومة البيقونية ሙስጠላህ الحديث ውስጥ በጣም ትናንሽ ከሚባሉ ኪታቦች መካከል ሙቱኖች መካከል አንደኛው ነው። ሆኖም ግን በውስጡ የሚያሳልፋቸው ነገሮች ወይ ደግሞ የሚያስተላልፋቸው ትምህርቶች በጣም ብዙ ስለሆኑ ከዚህ መጀመሩ በጣም ጠቃሚ ይሆናል ማለት ነው بإذن الله. منظومة البيقونية نعم كتابه سيجمر زي عند متملكتوت جامع المتون للحفظ يلال هي كتابه عنوان ነው ብዙ ሙቱኖች ውስጥ ያቀፈ ነው። የሼክ عبد المحسن القاسم ይመስለኛል ይህ ነገር ማለት ነው። ይህ ኪታብ ሙቱኖችን እንዳለ የሰበሰበበት ኪታብ ነው። المنظومة البيقونية ይላል። المنظومة ብሎ ማለት ግጥም ማለት ነው። نظم ብሎ ማለት ተንዚም ከሚለው ነገር ነው የመጣው። ስርዓት በስርዓት መቀመጥ ወይ ደግሞ በስርዓት መደርደር ከሚል ነገር ነው። ቃላቶች በስርዓት ሲደረደሩና ግጥም ሲሆኑ መንዙማ ይባላል ማለት ነው። منظومة البيقونية የበይቁንያ ግጥም ነው ያለው። የበይቁንያ ግጥም የተባለበት ምክንያት ለምንድነው ሲባል የኪታቡ ጸሐፊ የሆኑት በይቁኒ በሚባል ቅጽል ስለታወቁ ነው። ተግባባን። ተወልደው ያደጉት ዲመሽቅ ውስጥ ነው የሚባለው። حتى የኖሩትም የሞቱትም እዚያው ዲመሽቅ ውስጥ ነው ተብሎ የሚነገራቸው። ስማቸው ኢማ ዑመር ነው ኢማ ጣሃ ነው፣ አይታወቁም። ኤግዛክትሊ ስማቸው ማን እንደሆነ አይታወቅም። ጥርጥር ያለበት ነው ማለት ነው። ለምን እንደዛ ያደረጉት ሲባል حتى የሆነ ኪታብ ላይ ሳነብ منظومة البيقونية يعني يصافوت بالا كتابو بالا نظمو سماچو እንዲታወቅም አልፈለጉም ይባላል። ምክንያቱ ሲባል ለኢኽላስ በሚል ሰው ዱዓ ሲያደርግ እንዲሁ ዝም ብሎ ዱዓ እንዲያደርግ እንጂ ለኢኽላስ ስማቸውን ላለመግለጽ ነው ይሄን ነገር የተውት የሚል ነገርም አለ። ወላኪን ስማቸው አንዳንድ ኪታቦች ላይ ተጠቅሷል። የተጠቀሰው ስም እንትን አለበት። ይሄ ኢንሻአላሁ ተዓላ ወደፊት በሰፊው ስንተነትን መመጣበት ይሆናል ማለት ነው። ወላ ትውልዳቸውን መሰል ነገሮችን ከዚያ በኋላ መንዙማውን እንጀምራለን ቀጥታ ማለት ነው። منظومة البيقونية في علم الحديث يا حديث ትምህርት ውስጥ ዕውቀት ውስጥ علم ብሎ ማለት ዕውቀት ነው። علم الحديث ማለት ደግሞ የሐዲስ ትምህርት ማለት ነው። የሐዲስ ትምህርት ውስጥ የበይቁንያን ግጥም እናነባለን። በዚያ ትምህርት በሐዲስ ትምህርት ውስጥ የተጻፈችው ማለት ነው። ምን ብሎ ነው የጀመረው? አብደኡ ቢልሐምድ ሙሰሊያን ዐለ ለምንድን ነው ቢስሚላሂር ረህማኒር ረሂም ያላለው? ለምን ኹጥባ ነገር አላስቀደመም? እሱንም ኢንሻአላሁ ተዓላ መጣበታለን። አሁን ሰዓቱ የመጀመሪያ ዙር ነው። የመጀመሪያ ዙር ደግሞ ተስማምተናል። ባለፈው ትርጉም ብቻና ብቻ ነው የምናደርገው ብለናል። መተርጎም ብቻ አረብኛ የሆነውን ወደ አማርኛ መቀየርና ይሄንን ብቻ እንድትይዙ ነው የሚፈልገው። ምክንያቱም ሙስጠላህ الحديث የሚባለው ትምህርት በተወሰነ ደረጃ ቀለል ያለ ነው ከኡሱል الفقه አንፃር ካያችሁት። ሆኖም ግን የተወሳሰበ ነገር አለው። በኋላ ላይ ይገባቸዋል የተወሳሰበ እንደሆነ። ከመጀመሪያውኑ መወሳሰቡን አንስተን የምናወራበት ከሆነና ሙሉ በሙሉ እዚሁ ጋር አውርደን እናውራ ከተባለ ሶስተኛ ስንኝ ጋር ስንደርስ ሰው ሁላ ትምህርቱን ትቶ ይሄዳል። ያ ነገር እንዳይፈጠር ባለፈውም ብያችኋለሁ፣ እየደጋገምኩት ነው። ምክንያቱም አብዛኞቻችሁ ወደ አማርኛ ብቻ መተርጎሙ የመጨረሻ ትምህርት ሆኖ እንዳይታያችሁ ስለፈራሁ ነው። የመጨረሻው ትምህርት بإذن تعالى ሶስተኛ ዙር ላይ ይሆናል። ይሄ ደግሞ የትርጉም ብቻ ነው። ያን ነገር ያዙልኝ። አብደኡ አለ። አብደኡ ብሎ ማለት እዚህ ጋር እንደምታዩት አብደኡ ብሎ ማለት እጀምራለሁ ማለት ነው። እዚህ ጋር ያለው አብደኡ
እጀምራለሁ አብደኡ እጀምራለሁ ምን እጀምራለሁ ነው ያው ኪታቡን ነው እዚህ ጋር የሚጽፈውን ኪታብ ነው እየተናገረ ያለው ግጥሙን ነው እያለ ያለው አብደኡ እጀምራለሁ ቢልሐምዲ በሙገሳ እጀምራለሁ በማሞገስ እጀምራለሁ ይባባል ሐምድና ሹክር ይለያያል ሐምድ ብሎ ማለት ሙገሳ ነው ማሞገስ ነው ሹክር ደግሞ ምስጋና ነው ምስጋናና ሙገሳ ደግሞ ይለያያሉ የሚገናኙበት ቦታ አላቸው እሱ ሌላ ጊዜ እንመጣበታለን በኢድኒላህ ተዓላ ሙሰልሊየን ማንን ነው የሚያሞግሰው ሲባል አላህን ነው የሚያሞግሰው አብደኡ ቢልሐምዲ አላህን በማሞገስ እጀምራለሁ ግጥሜን ሙሰልሊየን ሰላቴን ወይ ደግሞ ረሕመትን እየከጀልኩ አላ በሳቸው ላይ ረሕመት እንዲወርድ እየከጀልኩ ብሎ ጀመረ ማለት ነው ሙሰልሊየን ረሕመትን እየከጀልኩ ለማ አላ ሙሐመድን በሙሐመድ ላይ ሰለላሁ ዐለይሂ ወሰለም አላ ሙሐመድ በሙሐመድ ላይ አላህ ስብሓነሁ ወተዓላ እዝነቱን እንዲያወርድ እየከጀልኩ የአላህን ረሕመትና እዝነት ለሳቸው እየለመንኩ ማለት ነው ሙሰልሊየን ማለት የአላህን ረሕመት እየለመንኩ አላ ሙሐመድን በነቢያችን በሙሐመድ ላይ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም ሰለዋት ማውረዱን አትርሱ ኸይሪ ነቢይን ኡርሲላ ኸይሪ ነቢይን በላጭ የሆነውን ወይ ደግሞ ምርጥ ነቢይ የነበረውን ኡርሲላ ከተላኩት መካከል ኸይሪ ነቢይን ኡርሲል ማለት ከተላኩት ነቢያቶች በአጠቃላይ በላጭ የሆነውን ነቢይ ማለት ነው ከተላኩት መልእክተኞች በአጠቃላይ በላጭ የሆነውን ነቢይ እሳቸው ላይ እዝነቴን እያወረድኩ በአላህ ሙገሳ ግጥሜን እጀምራለሁ ምናልን አብደኡ ቢልሐምዲ አላህን በማሞገስ ግጥሜን እጀምራለሁ ሙሰልሊየን የአላህን እዝነት ፈላጊ ሆኜ ወይ ደግሞ የአላህን እዝነት እየለመንኩ ለማ አላ ሙሐመድን ለሙሐመድ በሙሐመድ ላይ የአላህ እዝነት እንዲወርድ አላህን እየለመንኩ ጀምራለሁ ያ ሙሐመድ ደግሞ ማን ነው ኸይሪ ነቢይን ኡርሲላ ኸይሪ ነቢይን ኡርሲል ማለት ነው አስሉ ማለት ነው ወላኪን ለግጥም ጉዳይም ሲባል እንደዚህ ይደረጋል ኸይሪ ነቢይን ኡርሲላ ከነቢያቶች መካከል በላጭ የሆነውን ከተላኩት ነቢያቶች ሁሉ በላጭ የሆነውን ነቢይ በሳቸው ላይ እዝነትን እየለመንኩ የአላህን እዝነት እየለመንኩ ግጥሜን እጀምራለሁ አለ ከዚያ በኋላስ ምን አለ ወዚ ሚን አቅሳሚል ሐዲስ ዒደህ ወዚ ይህች ደግሞ አለ ወዚ የሚለው ምንድን ነው ይህች ብሎ ማለት ኢማ መነገሩ እርግጥ የሆነን ነገር ልክ እንዳለፈ ተነግሮ ይደረጋል ማለት ልክ ተናግሮ ጨርሶ ያስቀመጠው ነገር አስመሰለና ይህች አለ ወይ ደግሞ የሚመጣበትን ነገር ይህች ፊት ለፊታችን የምትጠብቀን ማለት ነው ወይ ደግሞ ይሄ ከፊት ለፊታችን የሚጠብቀን ትምህርት ማለት ነው ወላኪን እዚህ ጋር ወዲ ሲል ይህቺ ወይ ደግሞ ይህች የምንማራት ለወደፊቱ የምንማራት በዚህ ግጥም ላይ የምንገጥምላት ማለት ነው ሚን አቅሳሚል ሐዲስ ከሐዲስ ክፍሎች ውስጥ ሹፍ ከሐዲስ ክፍሎች ውስጥ በዚህ ውስጥ የምንጠቅሰው ዒዳህ ብዙ ናት አለ ዒዳህ ማለት ብዙ ነው ወይ ደግሞ ብዙ ቁጥር ነው የምንጠቅሰው ብዙ የሐዲስ አይነቶችን ነው የምንጠቅሰው በዚህ አጋጣሚ 41 የሐዲስ አይነቶችን ነው የጠቀሰው 41 አብዛኛው ሰው የሚያውቀው ሰሒህ ضعيفና ሐሰንን ብቻ ነው የሚያውቀው አንዳንድ ሰዎች ትንሽ ሐዲስን ያጠኑ መውዱዕን ያውቁታል እና መሰል እንትኖችን ያውቃሉ ወላኪን በጣም ብዙ ሐዲሶች አሉ ምን አለ ታዲያ እዚህ ጋር ወዚ ይህች ከዚህ በኋላ ምን ጠቅሳት من اقسام الحديث كحديث كفلوች عده ብዙዋናት አለ 41 ነው የሚጠቅሰው ብያችኋለሁ አጠቃላይ የሐዲስ አይነቶችን የጠቀሱ ዑለሞች እስከ ስንት አድርሰዋል ካላችሁ ወደ 80 ያስጠጉ ዑለሞች ነበሩ ሙሐዲሶች ነበሩ በሙስጠላህ الحديث ላይ ሙተخصص የሆኑ ትላልቅ ዑለሞች መሐከል ከፊሎቹ 70 አይነቶችን የጠቀሱ አሉ 75 እስከ 80 ያደረሱ ዑለሞች አሉ ማለት ነው ስለዚህ አሁን በይቁንያ ላይ የተጠቀሰው ከፊሉ እንጂ ሙሉ በሙሉ አይደለም 100% አይደለም የተጠቀሰው በተቻለን አቅም ግን
ያልተጠቀሱትንም ለመዳሰስ እንሞክራለን ሶስተኛ ዙር ላይ አሁን ላይ ግን ትርጉሙን ብቻ እየወሰድን እንሄዳለን وذي من أقسام الحديث عدة وذي يهجي አሁን እዚህ ጋር ምን ወስዳት من أقسام الحديث كحديث ክፍሎች عدة ብዙዋናት አለ ብዙናት ወይ ደግሞ ብዛት ያላት ናት وكل واحد አለ وكل واحد ሁሉም እዚህ ጋር የሚጠቀሰው ነገር አለ ሁሉም እዚህ ጋር የምጠቅሳቸው ነገሮች አታ መጥቷል አለና وحده أي وحده እሱ ብቻ አይደለም ማለት ሁሉም አይነቶች وكل واحد ሁሉም የሐዲስ አይነቶች እዚህ ጋር የሚጠቀሱት አታ ይመጣል አለና وحده የሱም حد ከሱ ጋር ይመጣል حد ማለት ድንበር ማለት ነው ከነ ድንበሩ ይጠቀሳል አለ ተግባባን وكل واحد أتى وحده ሁሉም እዚህ ጋር የሚጠቀሰው ሐዲስ ከነ ድንበሩ ይጠቀሳል አለ ማለት ነው حد ብሎ ማለት ድንበር ነው በዚህ አጋጣሚ እስካሁን ድረስ የተማርናቸውን ኪታቦች ከመጀመሪያው ጀምሮ እስካሁን ድረስ ኡሱል ሱናን በሉ አልኢኽላስ ወንያ የሚለውን ኪታብን በሉ ወረቃትን በሉ በይቁንያ አሁን ያለንበትን ብዙ ትላልቅ ያልጠቀስንላቸው ነገሮች አሉ إن مبادئ كل فن 10 الحد والموضوع ثم الثمرة ونسبته وفضله والواضع والاسم والاستمداد حكم الشارع مسائل والبعض بالبعض اكتفى ومن درى الجميع حاز الشرف تبلو يتتكسلاچونا يتنገረላቸው እነኚህ ነገሮች በአጠቃላይ ያልጠቀስንም እዚህ ጋር ለምን ያልጠቀስነው እንደነገርኳችሁ ነው ኢንሻአላሁ ተዓላ ለወደፊቱ አስቀምጡ ብያችኋለሁ ሶስተኛ ዙር ላይ إنما بعد كل فن 10 የሆነን ትምህርት ከመማረክ በፊት መጀመሪያ ላይ መማር ያለበት ነገር ስለዚያ ትምህርት ማወቅ ያለበት ትላልቅ አንኳር ነጥቦች አሉ እነሱ ነጥቦችን ኢንሻአላሁ ተዓላ በሰፊው መጣበታለን እዚህ ጋር ምን አለ وكل واحد ሁሉም የሐዲስ አይነት እዚህ ጋር የሚጠቀሰው أتى وحده متوال على وحده يعني كن دنبرو ጭምር ድንበር ማለት ምን ማለት ነው صحيح የሚባለው ምን ሲያሟላ ነው ድንበሩን እናስቀምጣለን ማለት ነው صحيحና ሐሰንን የሚለየው ምንድነው ሐሰንና መውዱዕን የሚለየው ምንድነው ضعيفን የሚለየው ምንድነው ضعيف የሚባለው አይነቶች አሉት ለምሳሌ አክል አሁን ሙደለስ የሚባለው ሁለት አይነት አለው ምን አይነት ነው ሙደለሱ አሁን ሁለት አይነት የሚባለው የቱ ጋር ነው መለያው ድንበሩ የቱ ጋር ነው ያንን ድንበር ነው እዚህ ጋር እየጠቀሰ ያለው وحده ሲል ማለት ነው ከዚያ ምን አለ اولها አለ ሁሉም ዑለሞች እንዲህ ነው የሚጀምሩት በነገራችን ላይ ተቅሪበን አብዛኛው እስካሁን ድረስ ነው በግል ያነበብኳቸው አብዛኛው ኪታብ ሲጀምር ከመጀመሪያው ከሰሂህ ነው የሚጀምረው ምክንያቱ ሲባል ሰሂህ የሆነ ሐዲስ ብሎ ማለት በጣም ትልቅ ደረጃ ስላለው ሙሉ በሙሉ ቀቡልነት ስላለው ከዚያም ባሻገር ደግሞ ለበረካም ጭምር ያው ትክክል በሆነው ነገር መጀመር ሱናም ስለሆነ መንገድም ስለሆነ ማለት ነው اولها አለ አሁን እዚህ ጋር የጠቀስናቸው ሐዲሶች وكل واحد اتى وحده ሁሉም ከነድንበሩ ይመጣል ምናምን ብለን አውርተናል اولها አለ የመጀመሪያው አለ شوف اولها የመጀመሪያው ከነኚህ የሐዲስ 41 አይነቶችን ይጠቅሳል ብያችኋለሁ የመጀመሪያው الصحيح صحيح የሚባለው ጤነኛ ሐዲስ የሚባለው ነው ተባባን ደህና የሆነ ሐዲስ ወይም ደግሞ ጤነኛ የሆነ ሐዲስ የሚባለው ነው الصحيح ብሎ ማለት ጤነኛ የሆነ ሐዲስ የሚባለው ነው ትክክለኛ የሆነ ሐዲስ የሚባለው ነው صحيح ብሎ ማለት ወይ ትክክለኛ ነው ወይ ጤነኛ ነው ሁለቱም ይቻላል ኦኬ ሰቂም አለ እንደ በሽተኛ ሐዲስ አለ እንደ አላህ በሽታ ይለያያል እንጂ በሽተኛ ሐዲስ አለ ወይ ደግሞ ችግር ያለበት ማለት ነው اولها የመጀመሪያው الصحيح ትክክለኛው ሐዲስ ነው وهو ያ ትክክለኛ የሚባለው ሐዲስ አለ መተሰል አለ አይደል መተሰል ማለት የተቀጣጠለ ወይ ደግሞ የተገናኘ ነው መተሰል የተገናኘ ነው ወይም የተቀጣጠለ ነው ማለትም ያልተበጠሰ ማለት ነው የተቀጣጠለ ወይም የተገናኘ ነው ኢስናዱሁ የሱ ሰነድ አለ ወይ ደግሞ ሰንሰለቱ ኢስናድ ብሎ ማለት ነገራችን ላይ ሰንሰለት ማለት ነው ብራስሌትን ታውቃላችሁ አይደል ብራስሌት የሚባል ይሄ አንገት ላይ የሚደረገው የአንገት ሀብል ማለት ነው ይቅርታ መብራት ጠፍቶ ወይ ተመለሰ ጀሚል የአንገት ሀብልን ታውቃላችሁ አይደል አንገት ላይ የሚደረገው
ያ አንገት ላይ የሚደረገውን ሀብል አስተውላችሁ ከሆነ አብዛኛው በሰንሰለት መልኩ ነው የሚሰራው። ሲሰራ ብዙ ክብ የሆኑ ነገሮች መተው ይያያዙና አንዱ ክብ ከአንድ ክብ ጋር ይያያዝና ገመድ ይፈጥራል ማለት ነው፣ ሰንሰለቱን ይፈጥራል። ልክ እንደዚያ በሐዲስ ጉዳይ ላይም አንድ ራዊ አንድ ሙሐዲስ አንድ ሐዲሱን የሚናገር ግለሰብ ሐዲሱን የሚያስተላልፈው ዘጋቢው እንደ አንድ የሰንሰለቷ ቀለበት ናት ማለት ነው። ሰንሰለቱ እኮ የቀለበት ክምር አይደል? የቀለበት መተሳሰር እኮ ነው ሰንሰለትን የሚፈጥረው። ብዙ ቀለበቶች መተው ይተሳሰሩና አንድ ሰንሰለት ይሆናሉ። የሐዲስ ጉዳይ ላይም ያ ቀለበት ወይ ደግሞ ያቺ አንዷ ክብ እንደ አንድ ሙሐዲስ ነው፣ አንድ ሐዲሱን እንደሚያደርስ ዘጋቢ ማለት ነው። ሁለተኛው ቀለበት ሁለተኛው ሰንሰለቱ የሰንሰለቱ አካል የሆነው ቀለበት ነው፣ ሁለተኛው ሙሐዲስም፣ ሶስተኛው ዘጋቢም፣ አራተኛ ዘጋቢ። እነኚህ ዘጋቢዎች ሲገናኙና ሲተሳሰሩ ነው ሐዲሱ ሰሒህ የሚሆነው። እዚህ ጋር ምን አለ? አወሉሃ የመጀመሪያው የሐዲስ አይነት አሰሒሑ ትክክለኛው ሐዲስ ነው። ወሁወ ትክክለኛ ሐዲስ የሚባለው ደግሞ ወይ ደግሞ ወሁወ ማለት እሱ ደግሞ ማለት ነው መተሰለ የተገናኘ ነው፣ አሊያም ደግሞ የተያያዘ ነው፣ ወይ ደግሞ የተቀጣጠለ ነው። ኢስናዱሁ የሱ ሰንሰለት ቀለበቶቹ ተሳስረው ያልተበጠሱ ማለት ነው። ዘጋቢዎቹ እንዳለ የተሳሰሩ ናቸው ማለት ነው። እከሌ ከእከሌ ሰማ። ለምሳሌ ሙዓዝ ከሰሚራ ሰማ፣ ሰሚራ ከአብዱረዛቅ ሰማች፣ አብዱረዛቅ ደግሞ ከአብዱራህማን ሰማ፣ አብዱራህማን ከፋኪያ ሰማ፣ ፋኪያ ደግሞ ከሙዓዝ ሰማች እያለ የሚቀጥል ከሆነ እነዚህ ቀለበቶች ናቸው። እነኚህ ቀለበቶች ሙሉ በሙሉ የተሳሰሩ መሆን አለባቸው ሐዲሱ ሰሒህ እንዲሆን። በዚህ አጋጣሚ የሰሒህ ሐዲስ መስፈርት 5 ነው። ከአምስቱ የመጀመሪያው ሰንሰለቱ የተቀጣጠለ መሆን አለበት፣ የተበጠሰ መሆን የለበትም። አንድ ዘጋቢ ከመሃሉ ከጠፋ ከሰሒህነት ደረጃ ይወርዳል ማለት ነው። ወለም ይሹዘ አለ፣ ወለም የሹዘ ነው ያለው። ነዓም ወለም የሹዘ ኢስናዱሁ ብሎ ከተናገረ በኋላ ወለም የሹዘ ሻዝ ያልሆነ ወይ ደግሞ ያልተቃረነ ማለት ነው። ሰንሰለቱ አንድ አይነት ሆኖ ሻዝ ከሆነ ሻዝ የሆነ ብሎ ማለት ምን ማለት ነው ሲባል፣ ሻዝ ብሎ ማለት ሌላ ከሱ የተሻለ ራዊ እሱ ይህ ዘጋቢው ትክክለኛ ዘጋቢ ሆኖ ሳለ ከሱ የተሻለ ዘጋቢ ከዚያ ዘገባ ጋር የሚጋጭን ነገር የሚዘግብ ከሆነ ያ ሁለተኛ ላይ መጥቶ የዘገበው ችግር አለበት ማለት ነው ግለሰቡ። ወይ ደግሞ እዚያ ቦታ ያቺን ፖይንት ተሳስቶ ነው የዘገባት። ስለዚህ ምን ይደረጋል ማለት ነው? ሻዝ ሆኖ ይቀመጣል ማለት ነው። ያ ደግሞ የተቃረነ መሆን አለበት። በዚህ አጋጣሚ በጣም ጥቂት ነው፣ ይሄ በጣም ጥቂት የሚባል ሐዲስ ላይ ነው የምታገኙት ይሄን ሹዙዙም ማለት ነው። ተግባባን? ስለዚህ አሁን ወለም የሹዘን ያለው ሻዝ ያልሆነ፣ ሻዝ ማለት የተለየ ያልሆነ ዘገባው ሲመጣ ሌሎች ከሱ በላይ ሰሒህ የሆኑ ሰዎች መተው እሱን ያልተቃረኑ ማለት ነው። የተለየ ያልሆነ ዘገባው